ጋይስ እንዴት ናችሁ? ዛሬ ደግሞ ማሳያችሁ ምን መሰላችሁ? 14000 ብር ሳወጣ ሳይሆን ዛሬ ላሳያችሁ የመጣሁት ማውጣቱን ላሳያችሁ። እንደዚህ ዊዝድሮ የምትለው ጋር መጥቼ አማውንቱ ጋር 14820 ብር ብዬ አስቀምጣለሁ ማለት ነው። ትሬድ ፓስወርድ ደግሞ የትሬድ ፓስወርድን በትክክል አስገባለታለሁ ማለት ነው። ከዛ ትሬድ ፓስወርድን ካስገባው ወዳ ዋሌትን የኢትዮጵያ ንግድ ባንክ መርጬ ሪኩዌስት ዊዝድሮ እለዋለሁ ማለት ነው። ሪኩዌስት ዊዝድሮ እለዋለሁ። አፕሊኬሽን ዊዝድሮዋል ሰክሰስፉል ይላል። እዚህ ጋር ማይ ዊዝድሮዋል ሪካርድ የሚለው ጋር እንደዚህ እንደምታዩት ትናንት 18000 ከትናንት ወደ 14000 ከዛ 11000 4000 9000 እያለ እኔ ብዙ ጊዜ ተቀብዬበታለሁ። ይሰራል ነው የምላችሁ። ግን አንዳንድ ሰዎች ዲፖዚት ስናደርግ ችግር አጋጥሞናል ብላችሁ ነበር። እኔ ከዚህ ዌብሳይት ላይ እንደምታዩት ማለት ነው 64640 ብር ከዚህ በፊት አውጥቻለሁ። ዛሬ ደግሞ እዚህ ጋር የማወጣው ስንት አለ ማለት ነው? 14000 ብር አለ ማለት ነው። ኦልሞስት ወደ 70000 ወደ 80000 ብር ገደማ ማለት ነውና ችግር ካጋጠማችሁ የቱ ጋር መሰላችሁ የምትመጡት? ሄልፕ ሴንተር ላይ ነው የምትመጡት ማለት ነው። ሄልፕ ሴንተር መታችሁ እዚህ ጋር ማናገር ትችላላችሁ። ዲፖዚት አድርጋችሁ ኖት ቢን ሪሲቭድ ከተደረገ ደግሞ እዚህ ጋር ይሄን ትነካላችሁ ወይም ደግሞ ይሄን ነክታችሁ ማናገር ትችላላችሁ ማለት ነው። ይሄ ሲምፕል ዋይ ነው። ሌላው ኦርደር ያደረጋችሁት ቪአይፒ ምን አይነት ነው? እኔ ለምሳሌ እዚህ ጋር አንደኛውን ኦርደር ካደረኳቸው ፊኒሽ አድርጎ እንደምታዩት በ209 በ209 ብር በየቀኑ ዴይሊ ኢንካም አድርጎ 627 ብር ሰጥቶኛል ማለት ነው። እንዲህ አድርጋችሁ መስራት ትችላላችሁ። ያልገባችሁ ካለ አሁንም መጠየቅ ትችላላችሁ። ሊንክ ባዮ ላይ ያለላችሁ። ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አዲስ የኦንላይን ስራ መጥቷል። ይሄ የኦንላይን ስራ እንደምትመለከቱት በኢትዮጵያ ውስጥ የማይኒንግ ስራ እንሰራለን የሚሉ ሲሆኑ በጣም ጽድት ያለ ዌብሳይት ነው ማለት ነው። በዚህ ዌብሳይት ላይ ከዚህ በፊት ከ10000 ብር በላይ ሰርቼበታለሁ በዚህ ዌብሳይት ማለት ነው። እና እዚህ ዌብሳይት ላይ መስራት የምትፈልጉ ካላችሁ ሊንኩን ባዮ ላይ አስቀምጥላችኋለሁ። በነፃ መስራት የምትችሉባችሁ አማራጮች ስላሉ መስራት ትችላላችሁ። ግቡና ዌብሳይቱን ቼክ አድርጉት። ከወደዳችሁት የራሳችሁን ኃላፊነት ወስዳችሁ ኢንቨስት አድርጋችሁ ስሩ። ሎንግ ተርም ቪአይፒ እና ታይም ሊሚትድ ልዩነታቸውን በደንብ አጥንታችሁ ከነዚህ መግዛት ትችላላችሁ። ቀጣይ ቪዲዮ እንገናኛለን። ደግሞ የአብዛኞቻችሁን ጥያቄ ይዤላችሁ መጥቻለሁ። የአብዛኞቻችሁ ጥያቄ የሆነው ምንድነው እንዴት ነው ዊዝድሮ የሚደረገው እና ደግሞ ዲፖዚት አድርገን አይቆጥርልንም ካላችሁም ለዚህ ጥያቄ ኮምፕሊትሊ መልስ ይዤላችሁ መጥቻለሁ ማለት ነው። መጀመሪያ ዊዝድሮ አደራረጉ ላሳያችሁ። እዚህ ጋር ዊዝድሮዋል የምትለዋን ትነኳታላችሁ። ከዛ ዊዝድሮዋል የምትለዋን ከነካችኋት ወደ እዚህ ጋር ዊዝድሮዋል አማውንት ለምሳሌ እኔ ማውጣት የፈለኩት 12000 ብር ነው። 12440 ብር ነው። ከዛ እዚህ ጋር ትሬድ ፓስወርድ ደግሞ ልንገርሽ 20 ታደርጋላችሁ ማለት የራሳችሁን ትሬድ ፓስወርድ ታስገባላችሁ። ከዛ ቹዝ ዋሌት የሚለው ጋር ትመጡና ዋሌታችሁን ኮምፕሊት ታደርጋላችሁ ማለት ነው። ከዛ እዚህ ጋር ይሄ የራሳችሁ ነው ማንኛውንም ማለት ነው። እዚህ ጋር የምታስገቡት የትሬድ ፓስወርድ ምናምን ራሳችሁ ያስገባችሁትን ነው ማለት ነው። እኔ ራሴን ያስገባሁት። ከዛ ሪኩዌስት ዊዝድሮዋል የምትለዋን አንድ ጊዜ ትነካላችሁ 12440 ብር። ከዛ አፕሊኬሽን ዊዝድሮዋል ሰክሰስፉል ይለኛል ማለት ነው። ከዛ እዚህ ጋር እንደምታዩት ዊዝድሮዋል ሰክሰስፉል ይሆነኛል። ከዛ እዚህ ጋር ዊዝድሮዋል የምትለዋ ጋር ገብተን ብናየው ዊዝድሮዋል ሪከርድ የምትለዋን ብትነኳት እዚህ ጋር ኢን ሪቪው ይላል። እኔ ከዚህ በፊት 4000 ብር፣ እዚህ ጋር 9000 ብር፣ እዚህ ጋር ደግሞ 2800 ብር እንዲሁም አውጥቼበታለሁ ማለት 100% ይከፍላል። ግን ዲፖዚት አድርጋችሁ አልቆጥርም ካላችሁ እንዴት እንደምታገኙ ልንገራችሁ። ሄልፕ ሴንተር የሚባል አለ። እዚህ ጋር ትገቡና ዩር ዲፖዚት ሃዝ ኖት ቢን ሪሲቭድ የት የሚለው ከሆነ እዚህ ጋር የምትጠየቁት አለ። አፍተር ሰክሰስፉሊ ቻርጅ አድርጋችሁ ካልተመለላችሁ ይሄን ነክታችሁ ሰፖርት ማናገር ትችላላችሁ ማለት ነው። በጣም በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ። እኔ እንደምታዩት 17000 አውጥቻለሁ። ዛሬ ደግሞ ይሄውና ሪፍሬሽ እያደረኩ ነው ማሳያችሁ። እዚህ ጋር 17000 አውጥቻለሁ። አሁን ደግሞ ዊዝድሮዋል የሚደረገው ሲገባ ኦልሞስት ከ20000 ብር በላይ እየሰራሁበት ጽድት ያለ ስራ ነው ማለት ነው። ቀጣይ ደግሞ ቪዲዮ ላይ እንዴት አድርጋችሁ ሌሎች ነገሮች እንደምታገኙ ብዙ ብር እንዴት እንደምታገኙ አሳያችኋለሁ። ፎሎ ማድረግ እንዳትረሱ እሺ ጀለሱ